እኮ አይናገርም። ኦሮሞ ስራውን እንጂ እኮ አይናገርም። ይሰራል። ኦሮሞ በደንብ ይሰራል። ግን በአፉ አይጸዳዳም። በልቡ ይዞ የሚያደርገውን ባይ ዘ ወይ ኦሮሞ ሀገር እየመራ እኮ ነው ኢትዮጵያን። ኦሮሞ ኢትዮጵያን እየመራት እኮ ነው። በደንብ አድርጎ ኦሮሚያ ኢትዮጵያን ልክ አስገብቶ እንዳፈለገው ወይ ወደ ታች ወይ ወደ ላይ ያደረገ እየመራት እኮ ነው። ዛሬ አንተ የምትንቀው ታከለ ኡማ ኢትዮጵያን እንዲህ አገላብጦ እየመራት እኮ ነው። ብትወድ ባትወድ የሚሊክ ኢትዮጵያ ተረክበን ዛሬ ያለችው ኦሮሞ እጅ እኮ ነው። እኛ እንደ ኦሮሞ እንቃወማለን። ግን አንድ በልባችሁ መያዝ አለባችሁ። አንድ ማመን ያለባችሁ ነገር ምን መሰላችሁ? ኢትዮጵያ ኦሮሞ እጅ ናት። ብትወዱም ባትወዱም ብንፈልግ አንድ እናደርጋታለን፣ ብንፈልግ እንበታትናታለን፣ ብንፈልግ እንገለብጣታለን። እንዳፈለገን አድርገን ኦሮሞ እየመራት ነው። ዳስል ይሄን ተቀበሉ። ኦሮሞ ዛሬ የትናንትና ቦታ የለም። በፖለቲካ ደረጃ ሀገር እየመራ ነው። በኢኮኖሚ ሀገር እየመራ ነው። አካዳሚክ ሀገር እየመራ ነው። በሶስቱም these three are very important። የፖለቲካ ስልጣን፣ የኢኮኖሚ የበላይነት፣ አካዳሚካሊ we are on the top። ከመጀመሪያው በአካዳሚ ኦሮሞ ቶፕ ላይ ነው ያለው። እያንዳንዱ ላይ አሉ ከሚባሉት ዩኒቨርሲቲዎች ኦሮሞ የሌለበት የለም። አክቹዋሊ ማቴማቲክስ ፕሮፌሰር እስካሁን ኢትዮጵያ ውስጥ ያለ ኦሮሞ እኮ ነው። ታውቃላችሁ? ይህን አታውቁም። ኦሮሞ ግን በአፉ እያራ አይሄድም። በአፉ እየተጻዳ አይሄድም። የሚያደርገውን በልቡ ያደርጋል፣ ይሰራል። ዛሬ የሀዘን ዜና ለአማራ ኤሊቶች፣ ለፈኖ የሀዘን ዜና። ኦኤልኤፍ እና ኦፒዲኦ ተስማምተዋል። አልቋል። ድርድሩ አልቋል። ተስማምተዋል። መሮና አብይ አንድ ሊሆኑ እኮ ነው። ሰምታችኋል? ይሄንን ሰምታችኋል? ከአሸማጋዮቹ እኔ አንዱ ነኝ። መሮና አቢይ አህመድ አንድ ሆነዋል። you will see within couple weeks ቤተ መንግስት ውስጥ መሮ ድርብሳና አቢይ አህመድ ተቃቅፈው ታያላችሁ። ያኔ ነው እንግዲህ ሞታችሁ ያኔ ነው። ተስማምተዋል። we know what we are doing። ምን እየሰራን እንዳለን እንዴትስ እንደምንሰራ በደንብ እናውቃለን። ኦሮሞ መሀል ካሁን በኋላ ማንም መግባት አይችልም። ኦሮሞ በውስጡ ያለውን ችግር የሚጨርስበት የራሱ የሆነ ስርዓት አለው። ይሄ አይገባችሁ? ያኔ ነው እንግዲህ በቁም የምትቀበለው። ያኔ መሮና አብይን አንድ ላይ ስታይ በኦሮምኛ እያወሩ በኦሮምኛ የሚሊክን ቤተ መንግስት ሲመሩ የት ትገባለህ? ወዚሁ ቲክቶክ ላይ ታብዳለህ ወይ ዲሲ ገብረ ኃይል ዋድበር ይኮለን እዛው በረንዳ ላይ ትቀራለህ። ወንድሞቼ ይሄ አካሄዳችሁ አያዋጣችሁም። ኦነስትሊ ስፒኪንግ እኔ ለማንኛውም ለሰው ልጅ ጥላቻ የለኝም። ለአማራውም፣ ለትግሬውም፣ ለማንም ጥላቻ የለኝም። ለፈረንጁም፣ ለጥቁሩ ጥላቻ የለኝም። ግን እናንተ ያልገባችሁ ሪያሊቲ በዚህ አካሄዳችሁ እራሳችሁን እየበተናችሁ እንጂ ምንም የምታመጡት የለም። ኦሮሞ ዝሆን ነው። ማንም አያነቃንቀው። ማንም ሌላ ኦሮሞ ካልሆነ በስተቀር የእናንተ ጨዋታ አያነቃንቀውም። ምንም አታመጡም። መቼ ይገባቸዋል? ግን አይታችኋል። ትናንትና ኦሮሞ አንድ ላይ ተነስቶ እናንተ በር ዘግታችሁ በመስኮት ስታዩ ፍንፍኔ ውስጥ
ቲፒኤልኤፍን እዚህ ይዞ ያስወጣው የኦሮሞ ወጣት እኮ ነው። የኦሮሞ ወጣት ያኔም ውስጥ ካሉት ኦፒዲዎች ጋር ተስማምተን ውጭ ያለው የኦሮሞ ቀይሮና ቀሬ ውስጥ ካለው ወገኑ ጋር ተስማምቶ ቲፒኤልኤፍን ፈነግለው። ዛሬም እኮ ኦሮሞ ይናበባል። ውጭም ያለው ተቃዋሚም ሀገር እየመራ ያለው ይናበባል። እናንተ በማታውቁት ሲስተም ይናበባል። እርስ በርሱ ይናበባል። ቢኮዝ ዴይ ኖው ዋት ዴይ አር ዱይንግ። ለምን እያደረጉ እንዳሉ እንዴትስ እንደሚያደርጉ በደንብ አድርገው ይናበባሉ። በዚህ በጣም ስማርት ነን። ዊ አር ኤክስትሪምሊ ስማርት። መቼ እርስ በርስ መቃወም እንዳለብን፣ መቼ እንደምንደጋገፍ፣ መቼ አብረን መሆን እንዳለብን በደንብ አድርገን እናውቃለን። እናንተ ይሄ አይገባችሁም። ጃልመሮ እየመጣ ነው። ጃልመሮ የሚኒሊክ ቤተ መንግስት ውስጥ ቁጭ ብሎ ሀገሪቷን ስመራ ሁለት የኦሮሞ ልጆች መጀመሪያ በስተት የተለያዩ እናንተው ገብታችሁ አንድ አድርጋችሁን ቁጭ ብለው እንዴት እናድርጋ ኢትዮጵያን፣ ስለ ኢትዮጵያ ጉዳይ የኦሮሞ ልጆች ሲወስኑ ደስ አይልም? የኦሮሞ ትውልድ የሚኒሊክ ቤተ መንግስት ውስጥ ቁጭ ብለው ባይደጎ የሚኒሊክ ቤተ መንግስትን ሙዚየም እናደርገዋለን። በአጭር ጊዜ አዲስ የኦሮሞ ቤተ መንግስት እየሰራ ነው። አዲስ የኦሮሞ ቤተ መንግስት እየተሰራ ነው። እዛው ፍንፍኔ ኦሮሞን የሚመስል የገዳዮች ጓዳ ሳይሆን ትክክለኛ ደስ የሚል ኦሮሞን የሚመስል ማንም ኦሮሞ የሚጎበኘው የኔ ነው የሚለው ቤተ መንግስት እየተገነባ እኮ ነው። ሰምታችኋል? ሰምታችኋል ወይ? ሰምታችኋል? ትክክለኛ ኦሮሞን የሚመስል ቤተ መንግስት ቆንጅዬ እዛ ይህንን ስንቱ የተቀበረበትን የሚኒሊክን ጓዳ ሙዚየም እናደርገዋለን። የዓለም ህዝብ መጥቶ እንዲያየው እዩት። ሰው ሲጨፈጨፍ የነበረው እዚህ ውስጥ ነው። በነከሌ ይሄው ሙዚየም እናደርገዋለን። ማንም የማያነቃንቀው የኦሮሞ ቤተ መንግስት እየመጣ ነው። ለዛው የሰየሙት የኦሮሞ ስም ነው። የኦሮሞ ስም ተሰይሞ የቤተ መንግስቱ ስም አሁን አልነግራችሁም። እንደዛ እየመጣላችሁ ነው። ሌላ በጣም ትልቅ በዓለም ትልቅ ከሚባሉት ውስጥ አንዱ ይሆናል ብሎ የሚታሰብ ትልቅ ኢንተርናሽናል ኤርፖርት እዛው የተሰራ ነው። ይህንን የበረንዳ ዱርዬ ከየት እንደመጣ ከማን እንደተወለደ ምንነቱን ገልጾ መናገር የማይችል አዲስ አበባ ሰው 7 አባትን ካልቆጠርክ በአባቴ የማትኮራ ትውልድ በእናቴ የምትጠራ ኦሮሞ ላይ ብገባችሁ እናታርጉ ብገባችሁ ተንበርክከ ለኦሮሞ እባክህን ጌታዬ የሀገሪቱ መሪ እናንተ ናችሁ፣ በልጣችሁናል፣ እባካችሁን ብለህ ተንበርክከ ለኦሮሞ እባክህን ማረኝ። ትላንትና ማድረግ የነበረባችሁ እንደዛ ነበር። ታከለ ኡማ ስታዩት እንደ ልማዳችሁ እንደ ታማኝ ተንበርክከ አጉንብሴ ሰግደህ ለጫማው ላይ ሰግደህ እባክህን የሚበላ ምሳ አልበላንም፣ ልብስ የለንም፣ ያንን የቆሸሸ ልብስ ለብሰ አለባበስ እንኳን አታውቁም። አለባበስ ብትለብሱም አያምርባችሁም። ኦሮሞ ነው። ስንለብስ ወርቅ፣ ስንራመድ እንዳንበሳ፣ ስናወራ እንደ ነብር ንገራቸው። ይውስጥ ኦሮሞ ብትለብሱ አያምርባችሁም። ሎክ
ትላንትና እዛ ወጥተው ታከላን እስቲ አንተ ጄኖሳይድ እኔ አለካውም ይላል እኮ ለዛውም በማለት ዋድ ዩን ስለው you are genocide ሰው እየሸሸ እንዴት እንደዛ ይላል? እየሸሸ ወንድ ሆነ ታከላ እንዳንበሳ እንዲህ ሲዞር እንዲህ ይላል። አንድ ሰው እንኳን ኦሮሞኝ ተወለድኩኝ። ኦሮሞ በተፈጥሮ ጀግና ነው። በተፈጥሮ ኦሮሞ ጀግና ነው። እንደውም በራሴ ኮራው። ታክላና በራሴ ኮራውበት። ለካስ እኛ ይሄን ያህል ልባም ነን። ለካስ አንበሳ ነን። ለአምስት ከቦ ካሜራ ሁሉም ካሜራ ይዘው you are killer እንደውም ያዙልን አትመስሉም? ያዙልን ይኸው ያዙልን ሰውዬ ያዙልን። አንድ ሰው ወደ አንተ ሳይ ስትሮጥ ወደዚህ ሳይ ስትሮጥ ሉክ እኔ የአማቶች እነዚህ ብሎ ከናንተ ጋር እንዴት እንደምተኛ ወንድ አይደሉም። የእናንተ ሴቶች ይሻላሉ። ግን ወንድ ብሎ መጋደማቸው ይገርመኛል። ይሄ ቆጃንጆ ወርቅ የሆነ ኦሮሞ ወንድ እያዩ አይቀኑም። እንደ ኦሮሞች ሁኑ አይሏችሁም? እንደ ኦሮሞ ወንዶች ጀግና ሁኑ። እነዚህ አሁን ትናንትና ታክላን ሲሳደቡ የነበሩት ሚስቶች አላቸው። ገብተው ከሴጋ ይተኛሉ። ለአምስት ሆነው አንድ ሰው ከበው ካሜራ ይዘው በትክክል ታክለ ኡማ ጂኖሳይድ ሰርቶ ቢሆን ኖሮ አማራን ገሎ ቢሆን እኔ እንኳን አማራን ኦሮሞን ጨፍጭፎ አንድ ኦሮሞ በጥፊ መጥቶ ያየሁትን ሰው አልምሮም። በትክክል ካወቅኩን ይህ ሰውዬ ኦሮሞን ጎድቷል፣ ኦሮሞን ደብድበዋል ማለት ከሰማሁን አልምሮም። ብቻ ነው አለቀውም። ካሜራ ደቅኜ እንደ ሴት አይልም። አይኑ ነበር ማጠፋው። ግን እናንተ ለአምስት ሆነ ካሜራ ያዙልን፣ ጄኖሳይደር እንደዚህ ያደረገን ታክለ ኡማ። እስቲ ተናገር፣ ምን ትፈልጋለህ? ምን አይነት ከእናንተ ሴት አይሻልም? በእናታችሁ የኦሮሞ ሴት ለእንደናንተ 10 ቁጭ አድርጋ ታሸናቸዋለች። ይሄን ያህል ጀግና ነን እኛ። ግን በአፋችን አናራም፣ አንጻዳም። በጣም በስነ ስርዓት ያደግን የአባ ገዳ ልጆች ነን። ሰው እናከብራለን፣ ሰው አነካም። ከነኩን ግን አፍር ዲቤ እናስበላለን። ዳስ ዋት ታከላ ዲድ የስተርዴይ ታከላ ያደረገው የኦሮሞን ጀግንነት ነው በቪዲዮ ያወጣችሁት። ኦሮሞ ምን ያህል ጀግና እንደሆነ ምን ያህል እንደማይፈራ በእናንተው ካሜራ ዓለም ላይ አወጣችሁልን። I love that. How he acted, how he respond to garbage. I love that. አነጋገሩን፣ አካሄዱን፣ ኩራቱን ወንድ ልጅ ማድረግ ያለበትን ነው ያደረገው። ከቤት ውስጥ ከወጣላችሁ የሰው ቤት እንዳይረበሽ 5-6 ወራችሁ ሲያይ ከቤት እኮ ለቆ ወጣላችሁ። የሰው ቤት እንዳይረበሽ ከቻላችሁ እሱን እንድረብሹት የምትችሉ ወንድ ከሆናችሁ እሱን እንድትረብሹት ከሰው ቤት ለቆ እኮ ወጣ ውጪ። ያ እኮ የመጀመሪያው ጀግንነት እኮ ያ ነው። እኔ ሰዎች እኔም ፈልገው ነው የሰው ቤት ለምን እንረብሽ? እንውጣና እስቲ ይንኩኝ እናንተን ለማት እኮ ነው። ግን ዝም ብለህ አንጠልጠልክ እንጂ ሴት ካንተ ይሻላል። ሴት ወላሂ $5 የምሳ ብሰጣችሁ ከኬሱ አውጥቶ እንዲብጥላችሁ በዛች 5 ብር ላይ እንደምትጫረሱ አውቃለሁ። ለምን? It's all about your brain። የምታስቡ ስለሆዳችሁ ነው። ታከለው አንድ በጣም ትልቁ የረሳው ነገር ቢኖር
5 ብር ከኪሱ አውጥቶ እንዲህ መሬት ላይ ብጥል ካሜራ መልሰ እዛ 5 ብሩ ላይ ትጫረሳለህ። ያ ማድረግ ነበረበት። ለምን እነዛ ታንተለምጆት በረንዳ ነዋሪዎች ናቸው። ዲሲ ውስጥ ዲሲ ብዙ አታናግሩም። አይ ሊቭ ኢን ዩኤስኤ አይ ነው ምን አይነት ኑሮ እንደሚኖሩ አውቃለሁ። ምን አይነት ልብ እንዳላቸው አውቃለሁ። የእናንተ ለአንድ ኦሮሞ አይመጥንም። ለአንድ ኦሮሞ አይመጥንም። ስንታወቅ ብዙ ባትናገሩ ቆንጆ ነው። ኦሮሞ ልድገበውንን ብትወዱም ባትወዱም ኦሮሞ ኢትዮጵያን እየመራት ነው። አሁን ኦሮሞ ኢትዮጵያን እና ትናንትና አማራ ሲያሽከረክራት የነበረውን ኢትዮጵያ ዛሬ ኦሮሞ እያሽከረከረ 90 ዲግሪ እየመራት ነው። እንደ ፍላጎቱ እንዳፈለገው እያደረገ እየመራት ነው። ዛሬ ደግሞ ኦሮሞ እደግመዋለሁ የፖለቲካ ስልጣን፣ የኢኮኖሚ የበላይነት አካዳሚካሊ ቶፕ ላይ ነው ያለ ነው። ይህንን ዋጡት። ኦሮሞ ወደፊት እንጂ ወደኋላ የለም። ካሁን በኋላ የለም። ወደፊት እንጂ ወደኋላ ኦሮሞ የለም። ካሁን በኋላ አታስቡት። ይህም መናገርም አልነበረብኝም። ይህ ምስጢር ሆኖ ለኦሮሞ መቀመጥ ነበረበት። ግን እንድትሰሙ የፖለቲካ ስልጣን የበላይ ኢትዮጵያን እያሽከረከርን እየመራን ያለነው ኦሮሞዎች ነን። ደግሞ አለቅም። ዩር ድሪም ዊል ስቴይ ድሪም። ህልማችሁ አይፈታም። የስልጣን ህልማችሁ፣ የስልጣን ጥማችሁ እዛው ይቀራል። ኦሮሞ ይመራታል። አቢይ ብነሳም ሌላ ኦሮሞ ይተካል። ካሁን በኋላ የለም፣ በጭራሽ የለም። አቢይ ብነሳም ሌላ ኦሮሞ ይተካል። ሽመልስ ብነሳ ሌላ ኦሮሞ ይተካል። የለም፣ ካሁን በኋላ የለም። እዚሁ ስታለቅስ መሬት ትገባለህ። እያለቀስክ እንደ አባቶች እንደ አያቶች እያለቀስክ እድሜ ልክህን ከጠጅ ቤት ቀረርቶ ጠጅ ቤት ቁጭ ብለህ ኧረ በለው ስትል ኦሮሞ እያገለባበጠ እየመራ ነው። ታስብ። ይህ ሪያሊቲ አክሰፕት አድርጉት። ዋጡት። ለእናንተ ቦታ የለም። ካሁን በኋላ የለም። እንዳውም ይቅር እንጂ እንዳውም ባትቸኩሎ ቆንጆ ነው። ኦሮሞ በጣም ደግ ነው። ታክለው ኡማ ትናንትና የአማራን ደሃ እናቶች ከመንገድ ላይ አንስቶ ቤት እየሰራላቸው ነበር አይደል? ዛሬ ባበላችሁ እጁ ነከሳችሁት። አታቁም። ህርማችሁ ውጡ። የለም ለእናንተ የምትመች ኢትዮጵያ ካሁን በኋላ የለችም። አንዳንዶቻችሁን ዳናውን አይተን ልንጠቀም እንችላለን። ትናንሽ ስልጣን እየሰጠን እያንዳንዶቻችሁን መጠቀም እንችላለን። ለምን? ፎር አወር ኦን ኮምፎርት፣ ለእኛ እንድመቸን አንዳንዶቻችሁን በገንዘብ እየገዛን አንዳንድ ቦታ ላይ ስልጣን ሰጥተን ለጊዜውን ለማስመሰል ደስ እኮ እናደርጋለን። ያ ደግሞ ማወቅ ነው። አሁን ይዩት፣ እናንተን የምጠቀመው ለፖለቲካ ግቡ ኦሮሞ ነው እንጂ እናንተ ካሁን በኋላ ኦሮሞን አትጠቀሙም። ጎንበስ ብለህ ኦሮሞ የምሰማኝ ጎንበስ ብለህ ተንበርክከ የምሰማ ከሆነ ኦፍኮርስ ስልጣን ሼር እናደርጋለን። አንዳንድ ብቻችን እናደርጋለን።
ስልጣን ሼር እናደርጋለን አንዳንዴ። ግን መንበርከክ አለብን። ተንበርክከ ጌታ የጨፌ እባክዎን ማሩኝ፣ እባክዎን ልጆቼን ላሳድግ እና ይሄን ነገር ስጠኝ እባክህ ጨፌ 8 ልጆች አሉኝ በረንዳ ቀርተዋል እባክህን ካልከኝ ናስ የዚህ ቀበሌ ሊቀመንበሩንና አያለሁ ምናምን ብዬ አስቀምጣለሁ ለጊዜው። ያ ካልሆነ በስተቀር የለም። ሀገር መምራት አትችሉም። አማራ ሀገር መምራት አይችልም። ባለፉት 150 ዓመት አየን። ኦሮሞ ሀገር የመምራት እስኪሉን አይታቸዋል። አሁን አላያችሁም? አሁን ኢትዮጵያ መመራት የነበረበት በኦሮሞ ነው። ካሁን በኋላ ዳና እጅ ገብታለች። ኢትዮጵያ አትፍሩ። ዳና እጅ ኢትዮጵያ ኢን ጉድ ሃንድ። ዳና እጅ ገብታለች። ኦሮሞ ይዟታል። ኦሮሞ አብይ ከደከመ ሌላ ኦሮሞን ተካለን። ያ ከደከመ ሌላ ኦሮሞን ቀይራለን። የአባ ገዳን ዲሞክራሲ ኢትዮጵያ ላይ ፕራክቲስ እናደርጋለን። የአባ ገዳን ዲሞክራሲ የጥንቱን የጠዋቱን የአባ ገዳ ዲሞክራሲ ኢትዮጵያ ላይ ፕራክቲስ እናደርጋለን። በየ8 ዓመቱ አንድ ኦሮሞ ይመጣል። we are majority rules minority right. yes አሜሪካ እኮ እንደዛ ነው። in any democratic country majority rules minority right. ይሄ እኮ ነው ዲሞክራሲ። አታውቁም? አይገባችሁም? ሊተርጉምላችሁ ኢትዮጵያ the majority in ኢትዮጵያ ኦሮሞ the majority in ኢትዮጵያ ሶ ፓወሩ እጃችን ገብተዋል። ዞሮ ሹልክ ብሎ በቀይሮ በቀሬ ትግል ፓወሩ ኦሮሞ እጅ ገብተዋል። አይወጣም። ካሁን በኋላ ብትቀፈደድ አይመጣም። የለም ታለቅሳለህ። የለም ተገደልን ትጮሃለህ። የለም ምሰማ የለም። ሎክ ኤል እንግዲህ ባይሆን አስቡበት። ኢትዮጵያ ሀገራችን ናት። ኢትዮጵያ ውስጥ በሰላም እንኖር የምትሉ ከሆነ ከኦሮሞ ሕዝብ ጋር ሰላም ፍጠሩ። ከወላይታው፣ ከሲዳማው፣ ከሶማሌው፣ ከአፋሩ ጋር ሰላም ፍጠሩ። ከትግሬ ፍጠሩ። በእኩልነት ኢትዮጵያ መኖር እንችላለን። አይ የአማራ የበላይነት ካልተመለሰ የበላይ እኛ ካልመ ዛሬ የኦርቶዶክስ ቤተክርስቲያን ከአማራ ነፃ ሆናለች። ከምኒልክ ባንዲራ ነፃ ሆናለች። ካሁን በኋላ የአባ ገዳ ባንዲራ ነው። ኦሮሚያ ውስጥ ያሉት የኦርቶዶክስ ቤተ ቅዳሴው፣ ፍታቱ፣ ሁሉም አፋን ባንዲራውም ባንዲራ ካሁን በኋላ እስቲዩት ምን ስማርት እንደሆነ እስቲ እዚህ ላይ ምንም ሳይናገር ካላ ምንም ጨዋት ዳውን ጄኖሳይድ ሳይሉ ጸጥ ብለው ኦሮሞቶች ይህን የሚኒልክ ባንዲራ እንዴት ከቤተክርስቲያን እናውጣ ብለው ተስማምተው አይ ኦኬ የኦሮሚያን ቤተክርስቲያን መመሰረት አለ። ከኦሮሚያ የሚኒልክን ባንዲራ ማውጣት አለብን። ከኦሮሚያ ውስጥ በአማርኛ ቅዳሴውን በአማርኛን ቋንቋ ማውጣት አለብን ብለው ወስነው ተስማምተው ወጥተው እንዳንበሳ የስ ይህን ወስነናል፣ ይህን እናደርግ ነው ዳስል የለም። ውሳኔ ነው። አስተላለፉ፣ በተግባር አሳዩ። የኦሮሞ ሕዝብ ወጥቶ ተቀበላቸው። ከወለጋው ከቱለማው ሁሉም ወጥቶ ተቀበላቸው። ትክክለኛ አባቶቻችን አሁን መጡልን፣ በቋንቋችን የሚያናግሩን የሚያስተምሩን፣ ይህን የሚኒልክ ባንዲራ የሚያስወግዱልን፣
የማንፈልገውን አማርኛ ከቤተ ክርስቲያናችን የሚያወጡልን ቆጃንጅዬ አባቶች አንበሶች መጡልን ብለው ተቀበላቸው ህዝቡ። ደስ አይልም? አይመችም? አይመችም? የሚኒክ ባንዲራ አረንጓዴ ቢጫ ቀይ፣ አረንጓዴ ቢጫ ቀይ፣ የማርያም መቀነት እኮ ነው። አረንጓዴ ቢጫ ቀይ እንደዚህ ይህም አማርኛው ከቤተ ክርስቲያን አማርኛ ከጠፋ አማርኛ ሞት ማለት ነው። የቀብር ስነ ስርዓቱ አብረን አክብረን በኢትዮጵያ ባንዲራ ጠቅልል አማርኛን ወደ መቃብር ሬስት ኢን ፒስ አማሪክ ፕሊዝ ሬስት ኢን ፒስ። ሌላው ደግሞ ኦሮምኛ ጎንደር ውስጥ ትማራታለህ። ሀወዳል ኦሮምኛን ጎንደር ውስጥ ትማራለህ። ፊዚክስ እና ኬሚስትሪን እንደምትማረው ኦሮምኛን ጎንደርና ጎጃም ውስጥ እንደ አንድ ሳብጀክት ይሰጣል። ይሄ ካልሆነ እኔ በዚህ ሄዳለሁ። ጎንደር ውስጥ ኦሮምኛ አፋን ኦሮሞ አባጫ ብለ ጎንደር ውስጥ ልጆች የአፍ መፍቻ ቋንቋቸው ጋር ይማሩታል። ደስ አይልም? ደስ አይልም? ደስ አይልም ወይ? አትፈልጉትም? ወንድሞቼ አትፈልጉትም ወይ? ታያላችሁ። ኪፕ ማይ ወርድ አፋን ኦሮሞ ጎንደርና ጎጃም ውስጥ አንድ ሳብጀክት ይሰጣል። ትቀበላለህ። አንተ አዲስ አበባ ውስጥ ባንዲራ ሰቀሉ። ፍንፍኔ የኦሮሚያ ዋና ከተማ ናት። አታይም እንዴ? ፍንፍኔ ማን ናት? አታይም? እንዲህ ብሎ ካልነገሯችሁ አይገባችሁም? ፍንፍኔ የኦሮሚያ ዋና ከተማ እንደሆነች ካልነገሯችሁ አይገባችሁም? የምን አዲስ አበባ ፍንፍኔ ውስጥ በአፋን ኦሮሞ ነው ስራ የሚሰራው። ደግሞ ወይት ጊቭ ኤ ሊትል ታይም ኦሮምኛ አፋን ኦሮሞ የኢትዮጵያ ስራ ቋንቋ ነው። ኦሮምኛ ካልተናገር ስራ የለም። ዩ ቤተር ለርን አፋን ኦሮሞ ሞጭ ተማሩ። ኦሮምኛ ጊዜ ያመጣውን ተቀበሉ ወንድሞቼ፣ ጊዜ ያመጣውን ተቀበሉ። እኔ አማርኛ እናገራለሁ፣ እንግሊዝኛ እናገራለሁ። ይሰማችኋል? ኪስዋሂሊ መጥቼ እንግሊዝኛ እናገርኩኝ መስራት ማድረግ ብዬ እንግሊዝኛን ተማርኩ መጣሁ። እንግሊዝኛን ተምር የእንግሊዝኛ ስኪልን አይተው ስራ ገባችሁ? ኦሮሚያ ውስጥ ያ ሊደረግ እኮ ነው። አሁን ኦሮምኛን ካልተናገር፣ ካልጻፍክ፣ ካላነበብክ ስራ የለም። ፍንፍኔ ውስጥ ስራ የለም። የትኛውም የመንግስት ቢሮ አትቀጠርም። ፍንፍኔ አዲስ አበባ ውስጥ ኦሮምኛን ካልጻፍ፣ ካልተናገርክና ካላነበብክ አትቀጠርም። ይሄ እኮ በጣም ያስፈራል። ብታስቡበት እኮ ይሻላል። እዚህ ከመጨማለቅ፣ እዚህ ከምታለቅሱ በጊዜ እባኪን ጨፌ የቁቤ መጽሐፍ ላክልኝ፣ እባኪን ጨፌ ኦሮምኛን እንዴት ልማር፣ ከየት ልጀምር፣ ኦቦታከላ ምን አለ አንድ የኦሮምኛ ቃል ብታስተምረኝ፣ እባካችሁ ልጆችን የትኛው የኦሮሞ ትምህርት ቤታቸው የትኛው አስተማሪ ነው በደንብ ኦሮምኛ መንገድ ነው ቶሎ መማር የሚችሉት? አስቡ። ነገሮች በጣም በፍጥነት እየተቀያየሩ ነው። ኢትዮጵያ ውስጥ በጣም በፍጥነት እየተቀያየሩ እኮ ነው። ኦሮምኛን ካልተናገርክ የለም መሳደብ። እሱኬ ተሳደቡ፣
ኦሮሞ ይህን አይሰማም። ይህን ከጋርቤጅ አይቆጥርም። ከዓላማችን ከምናደርጋቸው ነገሮች ወደኋላ ለሰከንድ አይመልሰንም። በጊዜ አስቡና ልጆቻችሁን እናንተ አይገባችሁም። በተፈጥሮ አዲስ ቋንቋ መማር ይከብዳቸዋል። ለኦሮሞ በጣም ቀላል ነው። እኔ ምን አይነት ስማርት ፍጡር እንደሆነ ኦሮሞ ይገርመኛል። ቋንቋን የመማር ቶሎ ከአዲስ ማህበረሰብ ጋር የመቀላቀል ችሎታ አላቸው። እኔ ይገርመኛል። ኦሮሞ ሶማሌው ጋር ሲሄድ ሶማልኛን ሶማሌ ይናገራል። ኦሮሞ አማራ ጋር ሲሄድ አማርኛን ከአማራ የበለጠ ይናገራል። ኦሮሞ ፈረንጅ ጋር ሲሄድ እንግሊዝኛ ይናገራል። አክሰንት እንኳን የለውም። እንደናንተ ፕሊስ ጊሚ ዋን እንጀራ አይልም። በጣም በተፈጥሮ ስማርት አድርጎ የፈጠረው ህዝብ ካለ ኦሮሞ ነው። አላህ በጣም ስማርት አድርጎ ፈጥሯቸዋል። አረብ አገር ሲሄዱ አረበኛን እንደ አረብ በጣም ስማርት ናቸው። እኔ አላውቅም። እኔ ይሄንን ስጦታ አላህ ለይቶ ለምን እንደሰጠን ከእናንተ ለይቶ ለምን ይሄን ችሎታ እንዴት እንደሰጠን የመማር ችሎታ፣ የማወቅ ችሎታ፣ ነገሮችን የመመራመር ችሎታ በጣም በጣም ስማርት አድርጎ ይፈጥራል። አልሐምዱሊላህ አላህ እና በጊዜ እናንተ እንኳን ባትደርሱ መማር ባትችሉ ልጆቻችሁን ውጪ ያላችሁትም ልጆቻችሁ ወደ ሀገር ቤት መውሰዳችሁ አይቀርም። ስትወስዷቸው ዛሬ ከኤርፖርት ጀምሮ ኦሮምኛ እኮ ነው። ኦሮምኛ ካልተናገር ኤርፖርት ውስጥ ጉድ እኮ ትሆናለህ። ጉድ ነው የምትሆነው። ዛሬ የኦሮሞ ቀይሮች የኢትዮጵያን ኤርፖርት ከቦታል። ገና እንደወረድክ አከም ነው። ገና ከኤርፖርቱ እንደወረድክ አከም አይደል? ገና እንደወረድክ አከም ይለዋል። የት ትገባለህ? አሁን ሆነ ብለው በሁለቱም ቋንቋ እየሰሩ ነው። አማርኛም አልቀረም። በሁለቱም እስክማሩ ድረስ ኦሮምኛን እስኪያውቁ ድረስ ግን ስማርት የሆነ ሰው አሁን ከአሁኑ ልጆቻችሁን ኦሮምኛ አስተምሯቸው። ኦሮምኛ አከም ነገያ አከም ቡልቴ ማለት ምን ማለት ነው? እንዴት አደርሽ ማለት ነው። አከም ኦልቴ ማለት ምን ማለት ነው? እንዴት ዋልሽ ማለት ነው። እኔኛ ዳ ማለት ምን ማለት ነው? እንደዚህ ማለት ነው። ይሄን ተማሩ፣ ቶሎ በሉና ይሄን ተማሩ። ካልተማርክ ይሄ በፍጥነት እየተቀየረ ያለው አንድ ቀን ጉድ ትሆኑና እኛም ላይ ሸክም እንዳትሆኑ፣ እኛም ላይ ሸክም እንዳትሆኑ። ለምን ያቺ ነገር ኢትዮጵያ መርተን ከዓለም ተርታ ማስገባት እንፈልጋለን። ዳስ አወር ድሪም። ኢትዮጵያ ማሳደግ በኦሮሞ ወጣቶች፣ በኦሮሞ ምሁራን፣ በኦሮሞ ባለሀብቶች ኢትዮጵያ ማበልጸግ። ኦሮሞ ሀገር ስመራ ሲያምር ሉክ ይህ ነገር ማሳደግ ስለምንፈልግ እኛም ላይ ሸክም መሆን የለባችሁ። እናንተም አስባችሁ ኮፕሊንግ ጉለበለ እናንተም አስባችሁ ኦሮሞ ላይ ሸክም እንዳንሆን እኛም ይሄን ቋንቋቸው መማር አለብን። መቼም ያው እግዚአብሔር ያመጣውን መቀበል ነው። ምን ማድረግ ይቻላል? ኦሮሞ መጥቷል። ኦሮሞ ሁሉንም ነገር እየቀየረ ነው። ሀገርም እያሳደገ ቋንቋውንም እያሳደገ ይሄው አምጥተው የሀገሩ ቋንቋ አድርገውታል። ከታዳሚን ማድረግ ይቻላል። ኦሮሞማን መቀበል በቃ ኦሮሞን ማክበር ከኦሮሞ ጋር እኩል መስራት ከቻልን እግዚአብሔር ይመስገን። ይሄው ልጆቻችንም ቁቤ የሚሉትን እያስተማርን ነው። ልጆቻችንም ቁቤ እያስተማርን ነው። አስተምሩ።
አስተምሩ። ይሄ እኔ ሆነስትሊ ስፒኪንግ እንኳን ከአማራ ወንድሞቼ ከፈረንጁም ጋር ችግር የለብኝም። በሰላም እየኖርኩኝ ነው ከነጮቹም ጋር ከጥቁሮቹም ጋር። አማራ ወንድሞቼ ቢያንስ we speak the same language አንድ ቋንቋ እናገራለን። ባህላችን ይቀራረባል። እንጀራ አብረን እንበላለን። ዶሮ ወጥ አልጫውን አብረን እንጨፈጨፋለን።